መላው የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አባላት እንደዚሁም ደግሞ ወዳጆች የማርሲል ቴሌቪዥን ተመልካቾች የመልካም ወጣት ቤተሰቦች እንኳን ለ10ኛ ዓመት ክብረ በዓላችን በሰላም አደረሳችሁ። እነሆ ቤተክርስቲያናችን ከተመሰረተች ዘንድሮ 10ኛ ዓመቷን ይዛለች። በጌታ ጸጋና ምህረት ባለፉት ዓመታቶች በድንቅና በታምራት ታጅቦ የቤተክርስቲያናችን ጉዞ እዚህ ደርሷል። ዘንድሮ በልዩ ሁኔታ የመልካም ወጣት መክፈቻ ፕሮግራምን ምክንያት በማድረግ 10ኛ ዓመታችንን እናከብራለን። በተከታታይ ቀናቶች ከሰኔ 21 እስከ 28 የእግዚአብሔርን ቃል እንካፈላለን፣ እናመልካለን፣ እንጸልያለን። ፓስተር ጻዲቁ አብዶ ሌሎችም የእግዚአብሔር አገልጋዮች ከኛ ጋር ይሆናሉ። ውድ ቤተሰቦች በእነዚህ ቀናቶች እንዳትቀሩ። ላለፉት 10 ዓመታት ለኔና ለአገልግሎቴ እንደዚሁም ለቤተ ክርስቲያናችን ስትጸልዩ የነበራችሁ በገንዘባችሁ በጉልበታችሁ በእነዚህ ውጣውረድ በሞላባቸው ዓመታቶች ውስጥ ከኛ ጋር ለነበራችሁ ሁላችሁ መልእክቴ ይደርሳችሁ እንዳትቀሩ። እግዚአብሔርን ከፍ እናደርጋለን። የቆምንበት ዓለት ብለን ጌታ እናመሰግናለን። እግዚአብሔር ብዙ ድንቅና ታምራቶች አድርጎልናል። ብዙ ሺዎች ወደ እግዚአብሔር መንግሥት ተጨምረዋል። እግዚአብሔር አምላክ በቃሉ በኩል ብዙዎችን አጽናንቷል፣ አበርትቷል። ዛሬ ብዙዎች አገልጋይ ሆነዋል። የረዳንን ያገዘንን አምላካችን እግዚአብሔርን እናመሰግናለን። ከሰኔ 21 እስከ 28 የቆምንበት ዓለት 10ኛ ዓመት የቤተ ክርስቲያናችን ክብረ በዓል እንደዚሁም የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ይደረጋል። በእነዚህ ቀናቶች ቤተ ክርስቲያናችን ለመጀመሪያ ጊዜ በመጋቢነት 5 አገልጋዮችን የምትሾም ይሆናል። ወዳችኋለሁ። መልካም ጊዜ ይሁንላችሁ። እንዳትቀሩ። ረድቶናል፣ ይረዳናል። የቆምንበት ዓለት ዛሬም ጽኑ ነው። እስከ ለዘላለምም ደግሞ እንቆምበታለን። ወዳችኋለሁ። አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና